ዛሬ ቀኔን የማሳልፈው በአፍሪካ ትልቅ በሆነው የገበያ ማዕከል በመርካቶ ነው። ከአዲስ እስከ ግማሽ ሄድፎን አሮጌ ዕቃዎች መሸጫ ቦታዎችን እንቃኛለን። ግማሽ ሄድሴትም ይሸጣል፣ ግማሽ እንድራትቺ 30 ብር ከፌመስ አርቲስት ጋር ነው። ሙዚቃም አለው። ይሄም ስራ የሱ ነው ማለት ነው። ቢሻን ደርቤ አከሚኖ ራቡ ኢሳዶፉ ተጀኖ ከባዱ ምግቦችን፣ ልዩ ዕቃዎችን እንዲሁም ከተጨናነቁ መንገዶች እስከ ተደበቁ ሱቆች ድረስ ምን እንደምናገኝ አብረን እናያለን። ገርም ነው። ወደ 90ዎች ነው የተመለሰ። ከዚህ መሃል የትኛው ሚሊዮነር የትኛው ቢሊዮነር እንደሆነ አታውቁም። አንድ እግር ጫማ ይሸጣል ብያስ ነበር። ይኸው ኧረ እኔ ነው ካሜራ ሰጥ ኧረ በእናትህ ዛሬ ውሎ በመርካቶ ከኔ ጋር እናሳልፍ። ሰላም እንዴት ናችሁ? አለሁላችሁ። ዛሬ እንግዲህ የሚገኘው መርካቶ ነው። ውሎ በመርካቶ ምን እንደሚመስል አብረን እናያለን። ዛሬ ሙሉ ቀንም ውሎ መርካቶ ነው። ያው በከፊል ነው የማውቀው፣ ትንሽ ፓርቱ ነው እኔ መርካቶ የማውቀው፣ ዲፕ አላውቀውም። ዛሬ አንድ ጓደኛ አለኝ ሙሉ በሙሉ መርካቶን የሚያውቅ። ውሎ ሁሉ ነገሩ እዚህ ነው ማለት ይቻላል። ወሳፍ ያው ዛሬ መርካቶን እስኪ ከውስጥ እስከ ውጭ ሙሉ እናያታለን። የተለያዩ ቦታ እናሳያችኋለን፣ ታሪካዊ ቦታዎችን እናሳያችኋለንና የተለያዩ ሰፈሮችን ምን ብቃ የት እንደሚሸጥ ምን እንዳለ የማትጠብቁት ነገር ሁሉ ነገር እናሳያችኋለን። ሌትስ ጎ እዚህ ነው ምግብ የምንበላው፣ እንዴት እንደሆነ ሁሉ ነገር ከምግብም ከውሎም ጀምሮ ሌትስ ጎ። አሁን አንዋር መስጊድ ጋር ነን። አንዋር መስጊዱ ላሳያችሁ። ውሏችንን ጀምረናል። አሁን ገና ከጧቱ 2 ሰዓት ላይ ነው። ጧት ጀምሮ ምን እንደሚመስል አብረን እናየዋለን። ሌትስ ጎ። ያው እንግዲህ ጧቱ 2 ሰዓት ላይ የኔ ይመስላል። ገና ሱቆች የተከፈቱ ነው። በነገራችን ላይ የቲክቶክ የሚባል ነገር ከመጣ በኋላ የመርካቶ ሰው አክቲቭ ነበረ። በጣም ተሯሩጦ ተማሙሶ ነበር ስራ የሚሰራው። አሁን ላይ ግን ቁጭ ብሎ ስክሮል የሚያደርገው ሰው በዝቷል። ያ ማለት የማርኬት ስርዓቱን እንቅስቃሴዎች እያንዳንዱ ነገር ገለውታል። ያው አሳያችሁ ተጠብቀን መጣ። የማርኬት ስርዓቱን ቀንሶታል። ሁሉም ሰው ስክሮል ነው የሚያደርገው። መሯሯጥ የለም፣ አዲስ ነገር ክሬት ማድረግ የለም። እንዴት ብሎ ዕቃ መሸጥ እንዳለበት፣ ሰዎች ጋር እንዴት ማውራት እንዳለበት ይሄ ሁሉ ነገር ቀንሷል። እና ይሄ ነገር ቢስተካከል መርካቶዎች ስክሮል አናርክ፣ ተፍተፍ በእንስራ እንሩጥ እንደ ድሮ። ያው እንግዲህ መልእክቱን እንደሰማችሁት ነው። መልእክቱን ተቀበሉ። ወደ ስራ፣ ወደ አክሽን፣ ወደ ድሮ ወደ ቢመለስ እያላችሁ ነው። ሁሉም ሰው አብዛኛው ሰው ስልኩ ላይ ነው። በቃ አብዛኛው ወይ ላሳያችሁ እስኪ ጧት ላይ ምን ላይ መስል ሰዎቹ ምናምን ወይ ገብቻል ካለ እሺ አሁን የት ነው ያለነው? አሁን ያለነው ከአንዋር ጀርባ ያው ራጉኤልን ግዴታ ነው። ራጉኤል እናያለን። ራጉኤል ቤተክርስቲያን። ኦኬ ቤተክርስቲያኑ ኦኬ እሱ እናያለን። ከዛ ደግሞ ቁርስ አልበላንም። ቁርስ አብረን ነው የምንበላው። የመርካቶ ስትሬት ፉድ ማለት ነው። እስኪ አብረን እናያለን። ያው አሳያቸው። አብዛኛው 2 ሰዓት ሆኗል። የመርካቶ ሰው ግን አልከፈተም። ምንድነው ችግሩ? አይቻለም ምን ፈልጎንስ ያው ራጉኤል ቤተክርስቲያኔ ነው። ይሄ ቦታ ራጉኤል ዙሪያ ነው የምንገኘው። አሁን የተለያዩ የእምነት አልባሳትም ሆነ አንዳንድ መሰረታዊ ነገሮች የሚሸጡበት ነው። የተለያዩ ያሳያችሁ እንዳለ ቱሊፍታ ስኬት ተዛዝቶ ይገኛለን እና በጣም የሚያምረው የቱ ጋር ነው እንትን የሚሸጠው? ምን ሙስሊሞች አባያ ምናምን እሱን ደግሞ በኋላ እናሳያቸዋለን። አሁን መስጊድ ዙሪያ እና ያው አብዛኛው ሱቅ አልተከፈተም። እሺ አሁን እንግዲህ ኔክስት ምንድን ነው የምታሳየኝ? አሁን መጀመሪያ ቁርስ እንበላለን። ያው ቁርስ ካልበላን ይሄን ግፊ አንችለውም፣ ይሄን ክራውድን አንችለውም። ፀሐይም እንደምታዩት ነው ገና በጧት። ስለዚህ መጀመሪያ ቁርስ እንብላ።
እስኪ ቁርስ እንብላ። መርካቶ ላይ ቁርስ ምን እንደሚመስል አብረን እናያለን። በዚህ በዛሬው ቪዲዮአችን የመጀመሪያ መርካቶ ምግባችንን እንሞክራለን። ሌትስ ጎ። አሁን የት ነው ያለነው? አሁን ዱባይ ተራ አካባቢ ነው የምንገኘው። በራጉኤል ዙረን ዱባይ ተራ ወደ ታች እየወረደ ወደ ጣና እየወረድን ነው። እዚህ ጋር ዱባይ ተራ ይሄ ሹፎን ተራ ነው። የተለያዩ አልባሳት፣ ሽፎን፣ መጋረጃ፣ የሶፋ ጨርቅ፣ ጌጣጌጥ ምናምን መሸጫ። ይሄ ሚሊተሪ ወይ ደግሞ ዱባይ ተራ መካከል ከሚሊተሪ እና ከዱባይ ተራ መካከል ነው የምንገኘው። ኦኬ ይታየኛል። የሴቶች ሽፎን ምናምን እዚህ ጋር ባህላዊ ልብሶች፣ ባህል ልብስ፣ የመጋረጃ ልብሶች፣ የሶፋ ጨርቅ። ቆይ ላሳያችሁ፣ ጌጣጌጦች አሳያችሁ። ይሄኛው ዱባይ ተራ ነው። ያኛው ደግሞ የትኛው? ይሄኛው ዱባይ ተራ ያው ይሄኛው ዱባይ ተራ ይሄኛው ዱባይ ተራ ነው። በዚህኛው በኩል ሚሊተሪ አለ። ሚሊተሪ 1 2 3 እንደ ወር ላይ ድረስ ማለት ነው ሙሉ ቁጥር 1 ቁጥር 2 ቁጥር 3 ግን ጸዴ ነው። የጧት ቫይቡ ተመችቶኛል። መርካቶ ያውም ግን እኔ ድሮ የማውቀው መርካቶ የሆነ በሰው የተጨናነቀ ምናምን ድሮ መርካቶ አሁን ላይ የለችም። ምንድነው አልገባንም እኛ። ሁሉም ጸጥ ብሏል፣ ቀዝቅዟል። የድሮ ይሄ ወከባ ስራ ምናምን እንደ አይታሰብም። መርካቶን ምን እንዳገኘብን አናውቅም። እኔም እንግዲህ ድሮ መርካቶን የማውቀው ስመጣ በሰዎች የተጨናነቀ ቦታ ነው። አሁን ግን የሆነ ብዙም ጧትም ስለሆነ ይሆናል። ኦልሞስት እንግዲህ ወደ 4 ሰዓት ሊሆን ነው። 3 ሰዓት ተኩል አካባቢ ነው። ግን እንደምታዩት መርካቶ ባዶ ሆናለች። ከመቼ ጀምሮ ነው እንደዚህ ሆነች? ይሄ እንግዲህ አንድ አመት ከዚች አመት ይቺን አመት ብዙም አይደለም። በቃ ስራው ምን ያክል ቀረን ቁርስ የምንበላበት ቦታ? እዚህ ጋር ማይሴስ መርካቶ መጣችሁ የአደሬዎች ቁርስ ቤትን ሳትሞክሩ እንዳትመለስ። ከአንዋር መስጊድ ፊት ለፊት አሁን ያለን ጣና አሳያቸው። ጣና አካባቢ ነው። ወደ አደሬዎች ቁርስ ቤት እየሄድን ነው። አብረን እንበላለን። እስኪ እኔም አላውቀውም ቦታውን፣ ገና ከእናንተ ጋር ነው የምናየው። አብረን እንበላለን። ላይክ አደሬዎች አሁን ያልከው ቦታ ማለት ነው። ፌመሱ ቤት ነው ወይስ ሌላ አለ? ኦልድ ቤት ነው። ኦልድ ድሮ ቤት ነው። ቁርሳቸውም ቆንጆ ነው። ፕራይሳቸውም እንደዛው ሰው በዛ ይወደዋል። እስካሁን ድረስ እንግዲህ ብዙ ካፌዎች ምናምን ተከፍተዋል፣ ግን የድሮ ቫይብ ስላለው ቤቱ አልተቀየረም፣ ባለበት ነው። ስቲል ወንበሮቹ ራሱ እንዳሉ ነው ማለት ነው። የድሮዎቹ ወንበሮች እንዳሉ ነው። አቆም በደም ያሳልፈን እንለፍ። ኦ ባስ ያው እዚህ ጋር አንዋር መስጊድ አለ። አንዋር መስጊድ እና ራጉኤል ከሱ ፊት ለፊት እንደዚህ ነው የምንገባው። የድሮ እንግዲህ የአደሬዎች ቁርስ ቤት እሱን እንሞክራለን። ቆንጆ ቁርስ ቤት ነች። ቫይቧም የድሮ ነገሯ እንዳለ ነው። ያው እዚህ ጋር አሳያችሁ እየገባ ነው እንግዲህ ቦኖ ነው ነው ካሽ ቀርቷል። ያው በቴሌ ብር ነው። እዚህ ጋር ቦኖ ይዘናል፣ ቁርስም ማዘናል። ደስ ይላል። ቤቱ እንዳያችሁት ነው፣ የሆነ ኦልዲስ ቤት ነው። እስኪ ደግሞ ምግባቸውን ቼክ እናደርጋለን። ያው ቦኖ ተቀብለናል፣ ቁርስ ኦርደር አድርገናል። የቤቱ በጣም ጀግና ታዋቂ አስተናጋጅ አለ፣ ኻሊድ ይባላል። እናስተዋውቃችሁ። እሺ መልሰው የቁርስ ሰዓታቸው ደርሷል። ዛሬ ያስተናግዱን እንሳቸው። ቁርሳችንን አዘናል። ያው ትንሽ ይቆያል፣ ሰውም እንደምታዩት ነው። ዴሊ ግን እንደዚህ ነው የምታሳልፈው? የሆነ ተመችሽ? ዛቃል ተመችሽ? እንደዚህ ነው ቫይብ መሰለኝ። ይሄን ቁርስ ካልበላን ያው ቀን አይሆንም፣ ቀናችን ያው ልክ አይሆንም። ይሄን በልተን ደግሞ ቡና መጀመሪያ ቡና እንጠጣለን። ያበደ ቡና አለ ወስዳቸዋለሁ። ጠብቅ፣ የትም እንዳትሄዱ። ግን የሚጠቀሙት በብዛት ነጋዴዎች ናቸው ወይስ የቀን ሰራተኞች ናቸው? በነገራችን ላይ እዚያው መርካቶ ሚሊዮነር አለ፣ ቢቤት ያሉ ሰዎች አሉ። አታቋስቱን ግን አይመስሏችሁም። እና እዚህ እና ከትንሽ ከሊስትሮ ጀምሮ እስከ ተሸካሚ እስከ መካከለኛ እስከ ሚሊዮነር ቢሊዮነር ነው። ሁሉም እኩል ነው። እዚህ ጋር መርካቶ እኩል ነው። እንደምታዩት ወንድም ሸለጡን አጥቷል። ያሺ ወንድም ሸለጡን ምናምን
ያው የስራ ጋውን አድርጎ ሁሉም እኩል ነው እዚህ ጋር። ከምግባችን ዳቦ ቀደመ ዛሬ። ምንድን ነው ምን ያዘዝከው? ፉል ስፔሻል ከእንቁላልና አንድ ላይ ሚክስ ማለት ነው። እንቁላልና እንትን ፉል ሚክስ። እስኪ እንቅመሰውና ደግሞ የመርካቶ ምግብ የማይፈልግ ሰው ካለ ራሳችን የምናደርገው ራሳችን ጨው የምታደርገው ራሳችን ጨው የምናደርገው ምን ቀመመው። ምክንያቱም የማይፈልግ ሰው ይኖራል። ብዙ እንዳይበዛበት ደግሞ ብዙ እንዳይበዛበት ሽታው ራሱ በእናትህ ዋው በጣም ጸዴ ኤክስፒሪየንስ ነው እያደረኩ ያለሁት። እስኪ የመጀመሪያ ጉርሻችን እኛም እንቅመስ። እንዴት አይሽ? በጣም ጥሩ። ሁሌ እዚህ ነው የምትበላው አንተ ጉርስ? አትመጥም? እዚህ በልተን ከዚያችን ቡና ጠጥተን ወደ ስራ ዛሬ አርፎ ደህና ገና ማለት ላይ ቡና የቱ ጋር ነው የምትጠጪው? ኬኔዲ ህንፃ ግራውንድ ላይ የወንዶቹ ቡና አለች። እሷን እናሳያቸዋለን። በቃ አብረን ሞክረዋል። እስኪ ሻያችን መጥቷል። ከለሩ ራሱ እንዴት እንደሚያምር የሆነ ኦልድ የድሮ ሙድ አለው። አንተ ብርጭቆ ራሱ እቺ ድሮ የምንጠጣበት እንጂ ምንም የተቀየረ ነገር የለም። ምንም ባለበት ወንበሮቹ ራሱ አሳያቸው። ወንበሮቹ ሁላ ምናምን አሳያቸው። የቤቱ ኢንተሪየር ዲዛይን አሳያቸው። ሁሉ ነገር እንግዲህ ባለበት ነው። ዋው እንደዚህ ያልጠበቅኩም የሆነ እንዴት አገኘው? በጣም የሚገርም ነው። ወደ 90ዎቹ ነው የሆነ ይመልስ ወደ ድሮ ነው ይመልሳችሁ ከቤቱ ዲዛይን ጀምሮ። እቺን ካልበላን አይሆንም። ጸዴ ቡና በቃ እንጋብዛችኋለን። ሌትስ ጎ እንግዲህ አብረን እንሞክራለን። እሺ ቀላ ጀምሯና ረፍዷል። ቢረፍድም ጀምረዋል። አሁን ስንት ሰዓት ሆነ? አሁን ኦልሞስት 4 ሰዓት። ምንድን ነው የቦታ? ይሄ ሳልቫጅ ተራና ከጣና የገበያ ማዕከል ወደ ታች ወደ ስጋሙ ተራ የምንወርድበት ይገኛል። እዚህ ጋር ነው የህፃናት ልብሶች፣ የልጆች ልብስ ነው የሚታየኝ። በተመጣጣኝ ዋጋ የምታገኙበት ቦታ ነው። እየመጣችሁ ግዙ። ከ100 ብር ከ50 ብር ጀምሮ እስከ ማክሲመም 1000 ብር የሚሸጥበት አልባሳት ነው። እየመጣችሁ ሸምቱ። ምንድን ነው ያልከኝ? ቦታው ምንድን ነበር ያልከኝ? ጣና የገበያ ማዕከል። ጣና የገበያ ማዕከል። ያው በቃ ሳልቫጅ የህፃናት ልብስ ስትፈልጉ ግዙ። በቃ እንደነገራችሁ ነው እንግዲህ የህፃናት ሳልቫጅ ልብሶች ስትፈልጉ ጣና የገበያ ማዕከል ወረድ ብላችሁ ታገኛላችሁ። እዚህ የመጣችሁ መግዛት ትችላላችሁ። እንትን ነው እዚህ ጋር በለስ እንደላ ስንት ነው እንግዲህ? በ10 ብር አንድ በለስ ወይም ቁልቋል ነው የሚባለው። ምን ነው ስሙ? ምንድን ነው የሚባለው? ብዙ አይነት ስም ያለው ምንድን ነው የሚባለው ስሙ? በለስ ይባላል፣ ቁልቋል ይባላል። እንዳያችሁት ነው በ10 ብር በለስ እዚህ ጋር ታገኛላችሁ። ላይክ እንደ ዴዘርት ከቁርስ በኋላ እዚህ ጋር ድሬዳዋ፣ ሐረር፣ ጂጂጋ መጫን የምትፈልጉ እዚህ ጋር ላሳያችሁ ቦታውን። ምንድን ነው የሚባለው ቦታው? ሲዳሞ ተራ። በጣም ቤስት ቀን እያሳለፍኩ ነው። ደረስን ቦታው። ይሄ ነው ሲዳሞ ተራ። አሁን ስድት ያለ ቡና ልንጠጣ ነው፣ ልንገባ ነው። ተከተሉ። ወረፋ ነው አንተ ቦታው። ግራውንድ በሰልፍ ነው እንዴ? በሰልፍ ነው። እዚህ ጋር ቦታ ራሱ የምናገኝ አይመስለንም። እንሞክር። ምኑ ጋር ነው የምንሆነው? ቦታ የለም እንግዲህ ይሄ ነው የሊትልና የዶሮ አይን የመሰለ ቡና።
እንግዲህ እንደምታዩት ነው ቡናውን። በነገራችን ላይ ከዚህ መሀል የትኛው ሚሊዮነር የትኛው ቢሊዮነር እንደሆነ አታውቁም። የትኛው ተራ ሰው እንደሆነም አታውቁም። ሁሉም እኩል ነው እዚህ። ዋው ይሄ ይመስላል እንግዲህ ቡና በሰልፍ የሚጠጣበት ቦታ ለመጀመሪያ ጊዜ ያየው። አንድ ያስገረመኝ አዲስ ነገር ያየሁት ሀብታምና ድሃዎቹን መለየት ጭራሽ አትገምቷቸውም፣ ግን ከስራ ሲወጡ ብታያቸው ሌላ ታሪክ ማለት ነውና ሚሊዮነሩን እንደዚህ አይታችሁ መለየታችሁን መርካቶ ሁሉም ሰው እንግዲህ እኩል ነው። መርካቶ ስትመጡ ድሃና ሀብታሙን እንግዲህ እንዳያችሁት ነው። ማን እንደሆነ አትለዩም። ነጋዴውን፣ ሰራተኛውን ማንም ከማንም እንግዲህ በሚበላለጥ አለባበስና በሚበላለጥ ሁኔታ አታዩም። ባህያ እስካሁን አለ እንዴ? አልቀረም። አያ እነዚህ ባይኖሩማ በቃ የሀገሪቷ ኢኮኖሚ ትላለህ። በሌለ እንደዚህ ጠፍቶማ አንችለውም። የሀገሪቷን ኢኮኖሚ እንግዲህ የተሸከሙት አህዮች ነው። ምንም ጥያቄ የለውም። እና ለአህዮች ክብር ለአህዮች አያውን ይሄን ሰው አይሹ አሁን ይሄ ማለት ነው ቀጣይ አመት አስመጪ ነው የሚሆነው። አብዛኛው ሰው የመርካቶ ሰው ከዚህ ተነስቶ እነዚያም ቀጣይ አመት አስመጪዎች ናቸው። እዚህ ጋር ሁሉም ሰው የሚንቀው ስራ እነሱ ነው ላይፍ የሚቀይር ስራ ነው ማለት ነው መርካቶ ላይ። ከምንም ሰው ከትንሽ ጀምሮ ነው ዋናው ቢዝነስ ማወቅ። ምን እቃ ይፈልጋል፣ ምን እቃ ይሸጣል፣ ማርኬት ላይ ምን የለም። መርካቶ ይላችሁ ዶላር ጨምሮ እቃ ይቀንሳል። ይሄንን ታውቃላችሁ? የሚገርም ነው እውነት። ያ ማለት ምንድነው? የትኛው እቃ ምን ታይሚንግ ነው በቃ የትኛው እቃ ምን ሰዓት ላይ መቼ ይፈልጋል። ስለዚህ ምን ትምህርት ወሰድን? ስራ መናቅ እንደሌለብን። አንተ ይሄን የምታየው ና መርካቶ ከኛ ጋር ዋል። እኔ ያለው መዋል የምትፈልጉ መርካቶ ማየት የምትፈልጉ ያለምንም ክፍያ ምንም ነገር ሳታደርጉ ከኔ ጋር ማሳለፍ ትችላላችሁ። አስገድ ነይ አባ ግን ያሲሳን ምናምን ይባላል። አሁን ምንድነው የምታሳይ? ኔክስት ቦታችን የት ነው የሚሆነው? ወደ ጭርተራ ነው ወደናም ማለት ተራ አካባቢ ሸክላ እናያለን። ሸክላ ተራ ኦልድ እቃዎችን እናያለን። ሸክላ ተራ ማለት የጀበና ምናምን ሸክላ ተራ አጠቃላይ በሸክላ የሚሰሩ እቃዎች በሙሉ ከድስት ጀምሮ እስከ ጀበና እስከ አባ ምናምን ሁሉንም ማለት ነው የያዘ። እስኪ እሱም ቦታ እኔም መጎብኘት እፈልጋለሁ ከእናንተ ጋር። አሁን ያለነው ጎማ ተራ አካባቢ ነው። ወደ ምናለች ተራ አድሬስ ልንገባ ነው። አሁን ወደ ምላለች ተራ የሚወስደው መንገድ ነው። ይሄኛው ጎማ ተራ ነው፣ ወደ ተክለ ሃይማኖት የሚያስወጣል። ነገር ግን እኛ እንደዚህ ቅያስ ነው የምንገባው። ወደ ቀኝ እንገባለን። አደሬ ሰፈር አደሬ ተራ እናገኘዋለን ማለት ነው። Yo, what's up, gang? We're outside in this bitch, gang. ዋንገ መርካቶ በቃ ሁሉም ፍሪ ነው። ትንሽ ዘና ብሎ የሚያወራበት አወከኝ አላወከኝ የሚባል ነገር የለም። ሁሉም ሰፋታ ያለ ነው። እንደዚህ አልጠበቅኩም መርካቶን ዛሬ። እዚሁ ለመዋል የሆነ የሚሰማች ስሜት አለ፣ ደስ ይላል። እንግዲህ እየተጋፋ ነው እየተጓዝን ያለ ነው። አሁን የት አካባቢ ነን? አሁን የምንገኘው አደሬ ተራ ነው። አሳያችሁ። የተለያዩ ቶርሽን ጫማዎች ብዛትም በፍሬም የሚሸጥበት ቦታ ነው። እዚህ ጋር ነው ጫማው። እዚህ ጋር የሚከፋፈለው ከቦንዳ ጀምሮ እስከ አዲስ ጫማ፣ የቻይና ጫማዎች፣ የአገርኛ ጫማዎች የሚከፋፈለው እዚህ ጋር ነው። የሚከፋፈልም በፍሬም መግዛትም ትችላላችሁ። ኦኬ። አሁን ያለነው የት ነው? ጭርተራ። ኦኬ። ጭዱ ነው አይደል? ወይም ደግሞ ሸክላ ተራ። የከውት እነዚህ ናቸው። ስንት ናቸው? 100 ብር። ያው መግዛት የምትፈልጉ 100 ብር። ጀበናስ ጀበና ስንት ገባ? 200 ብር።
እናመሰግናለን። ስለዚህ ሸክላ ተራና እዚህ ጫማ የሚሸጥበት አንድ ቦታ ነው ማለት ነው። ይኸው አንድ ላይ ናቸው። ምጣድ ሁሉም አንድ ላይ ነው። ሁሉም አንድ። እንግዲህ ሸክላ ተራ፣ ምጣድ ተራ፣ እዚህ ጋርም ጫማ ቤት፣ ጫማ መሸጥ፣ ቶርሽን ጫማዎች ምናምን አሉ። ብዛትም ምናምን ስትፈልጉ አሁን ወደ አሮጌ ተራ እሱን ነገር ነበር ማየትም ስፈልግ ነበር። ከብረት ተራ ጀምሮ ወደ አሮጌ ተራ እዚህ ጋር የሚወርቅ እቃ የለም ይባላል። ምንም አንድ እግር ጫማ ታገኛላችሁ መታችሁ። ከእናንተ ጋር አብረን እናየዋለን። እንግዲህ የሚወርቅ እቃ የለም እዚህ ሰፈር አሮጌ ተራ። እቺ የእጅ ባትሪ ስንት ናት? እንዴት ናችሁ? የእጅ ስንት ነች? የእጅ ባትሪ አሁንም ድረስ አለ ማለት ነው። በባትሪ ነው ወይ በቻርጅ የምሰራው ነው? በቻርጅ ነው የምሰራው። ከሶላር ተተሰበረ ጀምሮ ከሶኬት እንግዲህ አንድ የሚጣል የሚወርቅ ነገር የለም። እንደምታዩት ነው። ያው ሪሞት የጠፋብን እና እዚህ ጋር ውሰድ። እናመሰግናለን። ቻው በላ ስታይል ፒስ በላቸው። ይመረሽ አንድ የሚወርቅ እቃ የለም። ከኬብል ጀምሮ እንግዲህ የመጣችሁ ማግኘት ትችላላችሁ። አያችሁ አይደለ? ይሄ ምን አሮጌ ተራ ነው? ምን አለሽ ተራ የቱ ጋር ነው? በቃ አጠቃላይ ምን አለሽ ተራ አሮጌ ተራ አንድ አይነት ስም ነው። አንድ ሰፈር ነው። አንድ አካባቢ አሮጌ ተራ ምን አለሽ ተራ ስም ብቻ ነው የሚለያየው። ምን አለሽ ተራ ብሎ ማለት ምንም የሌለ ነገር የለም ማለት ነው። ምን አለሽ ተብለህ ጠይቀህ የምታጣው ነገር የለም ማለት ነው። ቆይ ላሳያችሁ። አንድ እግር ጫማ ብያችሁ ነበረ። አንድ እግር ጫማ እንዳለ ላሳያችሁ። አንድ እግር ጫማ ይሸጣል ብያችሁ ነበር። ይኸው አንድ እግር ጫማ አለ እዚህ ጋር እንደምታዩት። ስንት ናት ዋጋ? 150 ብር። ቴንክ ዩ። እዚህ ጋር ደግሞ አሮጌ የህፃናት መጫወቻዎች አሉ። እዚህ ጋር የህፃናት መጫወቻዎች፣ ኳሶች ምናምን እንደምታዩት። ቆይ ላሳያችሁ። ስንት ናት ምርቷ? ከአንድ ሺህ ብር ጀምሮ እስከ 500 ብር ድረስ አለ። እንግዲህ እንዳያችሁት ነው። እዛ ጋር የልጆች መጫወቻ አዲስ ላጤዎች ማለት ነው። ላጤዎች አዲስ ህይወት መጀመር ማለት ከዜሮ መጀመር ፈልጉ ከአሮጌ ስቶቭ ጀምሮ እስከ መጥበሻ እዛ ጋር ታያችሁ። ግማሽ ሄልሴትም ይሸጣል። ግማሽ ለምትፈልግ Thank you. ግማሽ ሄድሴት በጣም የሚያስቅ ነገር ነው። የሚገዛላውን ግማሽ ሄድሴት ነው። ስፖኪ ወስታው ስፖኪ የተበላ የጠፋ እዚህ ጋር አለ። መተውሰድ አትዝረክት ደግሞ። እነዚህ ምንድን ቦትሎች ናቸው? በነገራችን ላይ ኦልድ እቃ ለምትፈልጉ ለቤታችሁ ጌጣጌጥ ምናምን የሚያማምሩ እቃዎች ከፈለጋችሁ ባዶ ቦትሉ ላይ ይሸጣል። ወደ ቦትል የሚያማምር እንደዚህ ሰው አድርጋችሁ የህፃናት እንትኖች አሉ። እንግዲህ እንዳያችሁት ነው። አንድ የሚጣል እቃ የለም። ከኬብል ጀምሮ እስከ ግማሽ ሄድሴት እስከ ልጆች መጫወቻ ብዙ ነገር ያየ ነው። አሁን ወደ ሸማ ተራ አካባቢ ሄድን ነው። ሸማ ተራ ነው የምንገኘው። እሳት ተነስቶበት የነበረው ተቃጥሎ የነበረው ህንጻ ያኛ ፊት ለፊት አሳያችሁ። ያ ህንጻ ነው። ቡና ስትፈልጉ ኑ ላሳያችሁ። ሰፋ ሰላም ምንድነው ትታብ የሰራችሁ የጠፋ ሰው ያው ቡና ስትፈልጉ እሱ ጋር ታገኛላችሁ። ያው የት ሀገር ናቸው እነዚህ ቡናዎች? ድጋጨፌ፣ ጅማ፣ ሐረር፣ ሲዳማ የሁሉም ጅማ ብዛት ነው የምትሰሩት። በኪሎ የመጣ ሰው ይስተናገዳል። ቴንክ ዩ በያቅሙ ይመች ዩቲዩብ ላይ ቡና እዚህ ጋር ነው። የስ ቡና ተራ እንዳለ አሳያችሁ። ውስጡ እንዳለ ውስጡ
ከዚህ ድረስ መርካቶ ውስጥ ገብቼ አላውቅም። እንግዲህ ዲፎራስ ከጫፍ እስከ ጫፍ እያየሁት ነው። ያው ምን ጥቂት ነው። እሺ በሌላ ቪዲዮ ደግሞ ሙሉ በቃ ይሄ ምንድነው ቦታው? ይሄ እንግዲህ ቅመም ተራ ነው። የቅመም ተራ የወጥ ቅመሞች አለ አይደለ? ይሄ ሰባ ቅመም፣ ድንብላል፣ በሶ ብላ ምናምን አሳያቸው። ኮረሪማ አሁን ይኸውላችሁ አሮጌ የቤት ዕቃ የምትፈልጉ ልሰዳችሁ። አዲስም አሮጌ አንድ ክዳን የሌለው ክዳን ራሱ መግዛት ትችላላችሁ። ድስቱን ብቻውን መግዛት ትችላላችሁ። የተሰነጠቀ ብርጭቆ መግዛት ትችላላችሁ። እንሂድ። እሺ እናት ወላላ ማለስ እሺ ነይ ሀቅ አድርጋችሁት በኋላ መታችሁብኝ ደግሞ እኔ በሌላ አየር ግጭኝ ልትሉ ነው። አሁን የምንገኘው ኤርጌንዶ ተራ ነው። የምትፈልጉትን ኤርጌንዶ ያው የተለያዩ ስሊፐሮች ያው እዚህ ታገኛላችሁ። ይመቻችሁ። ታንክ ዩ ነይ። እሺ አሁን ይኸውላችሁ ከአንድ ፍሬ ማንኪያ ጀምሮ የምታገኙበት ቦታ ነው የመጣ ነው። አሳያቸው። ይሄ ስንት ናት እቺ? 30 ብር ማግኘት ትችላላችሁ። አንድ ፍሬ ማንኪያ የጢጦ ይሄ ምንድን ነው? የጢጦ ክዳን ይሄ የጠፋብኝ ሴትዮ እዚህ ጋር አለች። ነው መተሰጅ የምትፈልጉትን ዕቃ ከሳሙና ማስቀመጫ ጀምሮ ማግኘት ትችላላችሁ። ዲስካውንትም አሉ ወይስ እንትን? አዲስ ዕቃዎችም የልጆችም በምትፈልጉት ያገለገለም አዲስም እንደነገርናችሁ ነው። ከሰባራ ሲኒ ጀምሮ የሚሸጥበት ቦታ ነው ዛሬ የመጣ ነው። አትጠራጠር። ስትጠራጠር ደስ አይለኝም። እሺ ነይ። ዛሬው የምንገኘው ከፌመስ አርቲስት ጋር ነው። ሙዚቃም አለው። ይሄም ስራ የሱ ነው ማለት ነው። መርካቶ ይኸውልህ ቀላል ሰው አይደለም እዚህ ጋር ያለው እንዳትንቅ። የትኛው ዘፈን ነበር ያንተ? ዱቢነ ብልቻቶ። እስኪ ትንሽ በላላችሁ ቀንጨብ አድርገን ቪዲዮ እናስገባላችኋለን። ወንተ ደርቤ ፈሩምቡ አንቀቡ ቢሻን ደርቤ አከሚኖ ራቡ ኢሳ ዶፉ ተጀኖ ቀባዱ ኦብሲ ዱቢና ብልቻቶ። እየሰማሽ ነው? እሷ ነው አለኝ። የኮሮናም አለ። ኧረ በለው። ያው የዩቲዩብ ስም ማን ነው? የዩቲዩብ ጀሚል አብዱ። ያው የሁሉ ስራው ይመቻችሁ። አንድ ብር ይሄ አንድ ብር መታችሁ መግዛት ትችላላችሁ። አንድ ብር፣ ሁለት ብር ምናምን 3 ብር 5 ብር ተሰጡ ያላችሁ ሰዎች መርካቶ ብዙ ነገር ነው ያዘችው። የጥበብ ሰዎች አሉ። እዚህ ጋር ሀስል እያደረጉ መስራቸው። እዚህ ጋር ዶሮዎች አሉ። አሳያችሁ ዶሮዎች። ጫማ ተራ ታች ምን አንደሽ ተራ የሚገኘው ጫማ ተራ ብዙ ነው። ጫማ ተራ በነገራችን ላይ ይሄኛው ከሸማ ተራ ጀርባ የሚገኘው የጫማ ተራ ነው። ጫማ ብዛትም በፍሬ መግዛት የምትፈልጉ ዋና ብዙ የተለያየ ቦታ ነው። ይሄኛው አንደኛው ሳይድ ነው። አንደኛው ያለበት ጫማ ይሄኛው ነው። ትዘፍናላችሁ ወይም እንቅረጻችሁ? ቪዲዮ እያደረኩ ነው። ትዘፍናለህ? እንድለቀቅላችሁ እኮ ነው። ያለ ብር ምንም ነገር አይሰራም። ሰማችሁ? ተራ ትዘፍናለህ ስለው ትከፍላለህ አለኝ። አሁን ከጨማ ተራ ወጣን። አይ ቲንክ አሁን ሸማ ተራ ነው የምንገኘው። ወደ ምዕራብ ልንወጣ ነው። አይ እየመጣ ነው። በታች በአደሬ ሰፈር ነበረ። አሁን ወደ ምዕራብ በኩል ልንወጣ ነው። በላይኛው ሳይድ ስንት ናቸው? ስድስቱ 200 ብር። የምንድን ናቸው? ያረቂ ይሄ እንኳን አይሆንም። አቤት እንዴት ናችሁ? አማን ነው። ሰላም። አሁን ያለነው ምዕራብ ጋር ወደ እጣን ተራ ልንገባ ነው። እማ ቀበሮቹ ስንት ነው?
የስንት ስንት አለ? የመቶ የሁለት መቶ እናመሰግናለን። ያውዳል። አሁን እቃ ተራ እቃ የቤት እቃዎች ምናምን ብዛት በፍሬ አይሸጡላችሁም፣ ግን ብዛት የሚከፋፈልበት ቦታ ላሳያችሁ። ሙሉ አዲስ ብዛት የሚከፋፈልበት ነው። በፍሬ አይሸጥም። ከመጣችሁ ግን እዩት። ለማንኛውም ነጋዴዎች ካላችሁ በዚህ አጋጣሚ ማየት ትችላላችሁ። እነዚህ እስላሚክ ሆነ አልባሳት ናቸው። የሚያሩ ይታሉ ዲዮች አሉ። ተመስጦ አሁን እንግዲህ ሰዓቱም 7 ሰዓት ሆኗል። ደክሞናል፣ ርቦናል። እስኪ የሆነ ቦታ ለምን አትወስደኝ? አዎ 7 ሰዓት ሆኗል። በጣም ደክሞናል፣ ርቦናል። መርካቶ ከመጣችሁ ግዴታ መሞከር ያለባችሁ ቆንጆ ምሳ ስትፈልጉ ቆንጆ በከል ጥብስ ከፈለጋችሁ ይባሳያችሁ ያበደ እስኪ ነው ናለሽ ተራ ነው የሚገኘው ጭፈራ ጋር አሳያችሁ። ከዛ ባዙ አሊፍ ጥብስ ይባላል። ግዴታ ይሄ ምግብ ቤት መሞከር አለባችሁ ግዴታ። እንደ አጋጣሚ ነው መብራት የለም። መብራት የለም። ቤቱ በጣም የሚያምረው ዲዛይኑ ፏ ያለ ነው። መርካቶ ላይ እንደዚህ አይነት ቤት አለ። እሺ መብራት ሲበራ ደግሞ ብታዩት ኖሮ ጸደይ ነበር። እና ምግባችን ደርሷል። ያው እንደምታዩት ነው። ጽድት ያለ የበከል ጥብስ ከፈለጋችሁ ግዴታ አሪፍ ጋር መምጣት አለባችሁ። ያው ጥብሱ በከንፈር ነው የሚበላው። እሺ ግዴታ መሞከር አለባችሁ። ጥብስ እንግዲህ እንደምታዩት ጥርግ አድርገን በልተናል። ምሳችን ላሳያችሁ። ያው እንግዲህ በጣም ጸዴ ምሳ ነበር። ኧረ በጣም ጸዴ ነው። ወደድሽው? በጣም ያው እንግዲህ በጣም ጸዴና ገራሚ ቀን ያሳለፍኩት። እንደዚህ አይመስለኝም ነበር መርካቶ ብሎ። በጣም ተመችቶኛል። ቴንኪዩ ብራዘር ስላሳየሽኝ። ይመቻችሁ። መርካቶ ውሏችን ዛሬ ይሄን ይመስል ነበረ። ኔክስት በሌላ ቪዲዮ እንመጣላችኋለን። ደግሞ ኮሜንት ላይ አድርጉን ምን እንደምንሰራላችሁ። ይመቻችሁ። ቻው ቻው። ይመቻችሁ። አረ እኔንም ካሜራ አረ በእናትህ አስገብ። ቻናሉን ሰብስክራይብ ያደርጋችሁ ፋሚሊ ሆኑ። በአዳዲስ ቪዲዮዎች እንገናኛለን። ቻው